እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ የምናየው አፕሊኬሽን ኦፍ ላፕለስ ትራንስፎርም ነው። ላፕለስ ትራንስፎርም ምን ላይ ነው አፕላይ የሚደረገው? የተለያየ ሪል ላይፍ ፕሮብለሞችን ሶልቭ ለማድረግ ላፕለስ ትራንስፎርምን አፕላይ እናደርጋለን። ከነዛ ውስጥ አንዱ ለምሳሌ ቱ ፋይንድ ዘ ሶሉሽን ኦፍ ኢኒሻል ቫሉ ፕሮብለም ሶልቭ ለማድረግ ላፕለስ ትራንስፎርምን አፕላይ እናደርጋለን። For example, solve the initial value problem by using Laplace transform. ኦርዲነሪ ዲፈረንሻል ኢኩዌሽን ነው ማለት ነው። ሰከንድ ኦርደር ዲፈረንሻል ኢኩዌሽን ነው ማለት ነው። ኢኒሻል ቫሉ ፕሮብለም ነው። የዚህ ሶሉሽን ለመፈለግ ፕሮሲጀሮች አሉት። 3 ፕሮሲጀሮች አሉት። እነዛን ፕሮሲጀሮች ፎሎ በማድረግ ሶሉሽኑን መፈለግ እንችላለን ማለት ነው። እስቲ ወደ ጥያቄ እንምጣ። ቀጥታ ጥያቄ እንስራ። Solve the initial value problem by using Laplace transform. Y second minus y is equals to t. The first step initial condition አለ። First step ምንድነው የምታደርጉት? apply Laplace, take Laplace both side. ምን ይሆናል? Laplace of y second minus y is equals to Laplace of t ይሆናል ማለት ነው። This will become also Laplace of y second minus Laplace of y is equals to Laplace of t ይሆናል ማለት ነው። ባለፈው አይተናል የላፕለስ ትራንስፎርም ኦፍ ኢን ኦርደር ዴሪቬቲቭ ላፕለስ ትራንስፎርም እንዴት እንደሚፈለግ አይተናል። ለምሳሌ ፈርስት ኦርደር ሲሆን፣ ሰከንድ ኦርደር ሲሆን አይተናል። ሰከንድ ኦርደር ሲሆን ላፕለስ ትራንስፎርሙ ምን እንደሚሆነው የዚህ ለምሳሌ ኤስ ስኩዌር ላፕለስ ኦፍ ዋይ ማይነስ ኤስ ታይምስ ዋይ ኦፍ 0 ማይነስ ዋይ ዴሪቬቲቭ ኦፍ 0 ይሆናል ማለት ነው። ይሄ ላፕለስ ትራንስፎርም ኦፍ ዋይ ሰከንድ ነው ማለት ነው። ማይነስ ምን አለ? ላፕለስ ኦፍ ዋይ ኢዝ ኢኳልስ ቱ ላፕለስ ትራንስፎርም ኦፍ ቲ ምን ይሆናል? 1 ኦቨር ኤስ ስኩዌር ይሆናል ማለት ነው። 1 ኦቨር ኤስ ስኩዌር ይሆናል ማለት ነው። ዘን ቀጥለን ምንድነው የምናደርገው? ኢኒሻል ኮንዲሽኑን አፕላይ እናደርጋለን ማለት ነው። ኤስ ስኩዌር ላፕለስ ኦፍ ዋይ ማይነስ ኤስ ታይምስ ዋይ ኦፍ 0 ማለት ስንት ነው? ዋይ ኦፍ 0 ማለት እዚህ ጋር ተሰጥቶናል 1 ነው ማለት ነው። 1 ማይነስ ዋይ ዴሪቬቲቭ ኦፍ 0 is 1 ነው ማለት ነው። ማይነስ ላፕለስ ኦፍ ዋይ ኢዝ ኢኳልስ ቱ 1 ኦቨር ኤስ ስኩዌር ይሆናል ማለት ነው። 1 ኦቨር ኤስ ስኩዌር ይሆናል ማለት ነው። ከዛ ምንድነው የምናደርገው? እናገኛለን ከዚህ ላይ ኤስ ስኩዌር ላፕለስ ኦፍ ዋይ ማይነስ ኤስ ማይነስ 1 ማይነስ ላፕለስ ኦፍ ዋይ ኢዝ ኢኳልስ ቱ 1 ኦቨር ኤስ ስኩዌር ይሆናል ማለት ነው። እነዚህን አንድ ላይ እናደርጋለን። ላፕለስ ኦፍ ዋይ ያላቸውን ዘን ምን ይሆናል? ኤስ ስኩዌር ማይነስ 1 ታይምስ ላፕለስ ኦፍ ዋይ ኢዝ ኢኳልስ ቱ ሌሎችን ቱ ዘ ራይት ሙቭ እናደርጋለን። 1 ኦቨር ኤስ ስኩዌር ፕላስ ኤስ ፕላስ 1 ይሆናል ማለት ነው። ይህንን ሶልቭ ስናደርግ ምን እናገኛለን? ኤስ ስኩዌር 1 ፕላስ ኤስ ኪዩብ ፕላስ ኤስ ስኩዌር ይሆናል ማለት ነው። ዘን ፍሮም ዚስ ዋን ኤስ ስኩዌር ማይነስ 1 ታይምስ ላፕለስ ኦፍ ዋይ ኢዝ ኢኳልስ ቱ ኤስ ኪዩብ ፕላስ ኤስ ስኩዌር ፕላስ 1 ኦቨር ኤስ ስኩዌር ይሆናል ማለት ነው። ላፕለስ ኦፍ ዋይ ለኤል ኦፍ ዋይ ሶልቭ ስናደርግ ምን እናገኛለን? ላፕለስ ኦፍ ዋይ ኢዝ ኢኳልስ ቱ ኤስ ኪዩብ ፕላስ ኤስ ስኩዌር ፕላስ 1 ኦቨር ኤስ ስኩዌር ኢንቱ ኤስ ስኩዌር ማይነስ 1 ይሆናል ማለት ነው። ኤስ ስኩዌር ማይነስ 1 ይሆናል ማለት ነው። ፍሮም ዲስ ዋን ላፕለስ ኦፍ ዋይ ኢዝ ኢኳልስ ቱ እንደዚህ ማድረግ እንችላለን። 1 ኦቨር ኤስ ስኩዌር ኢንቱ ኤስ ስኩዌር ማይነስ 1 ፕላስ ኤስ ስኩዌር ኢዝ ኮመን ኤስ ስኩዌር ኢንቱ ኤስ ፕላስ 1 ኦቨር ኤስ ስኩዌር ኢንቱ ኤስ ስኩዌር ማይነስ
ዋን ይሆናል ማለት ነው። እነዚህን ሁለቱን አንድ ላይ ነው ያደረኩት። ዘን ከዚህ ላይ ኤ ከዚህ ጋር ይጣፋል ማለት ነው። ላፕለስ ኦፍ ዋይ ምን ይሆናል? ዋን ኦቨር ኤስ ስኩዌር ኢንቱ ኤስ ስኩዌር ማይነስ ዋን ፕላስ ኤስ ፕላስ ዋን ኦቨር ኤስ ስኩዌር ማይነስ ዋን ይሆናል ማለት ነው። ኤስ ስኩዌር ማይነስ ዋን ማለት ነው ዋን ኦቨር ኤስ ስኩዌር ኢንቱ ኤስ ስኩዌር ማይነስ ዋን ማለት ባዩዚንግ ፓርሻል ፍራክሽን ይሄ ማለት ምን ማለት ስኩዌር ማይነስ ዋን ነው እዚህ ጋር ሶሪ ዋን ኦቨር ኤስ ስኩዌር ማይነስ ዋን ፕላስ ቢ ኦቨር ኤስ ፕላስ ሲ ኦቨር ኤስ ስኩዌር ማለት ነው። ከዛ ለኤ ለቢ እና ለሲ ሶልቭ ማድረግ ነው። ለኤ ለቢ ለሲ ሶልቭ ማድረግ ቢ ኢዝ ኢኳልስ ቱ 0 ኤንድ ሲ ኢዝ ኢኳልስ ቱ ማይነስ ዋን ታገኛላችሁ ማለት ነው። ከዛ በኤ በቢ እና በሲ ቦታ ሰብስቲቲዩት ማድረግ ይሆናል ማለት ነው። ዘን ላፕለስ ኦፍ ዋይ ምን ይሆናል ማለት ነው? ኤ ዋን ነው። ዋን ኦቨር ኤስ ስኩዌር ማይነስ ዋን ቢ ዜሮ ነው። ሲ ማይነስ ዋን ነው። ማይነስ ዋን ኦቨር ኤስ ስኩዌር ፕላስ እዚህ ጋር ምን አለ? ኤስ ፕላስ ዋን ኦቨር ኤስ ፕላስ ዋን ኦቨር ኤስ ስኩዌር ማይነስ ዋን ለየብቻ ብናደርገው ኤስ ኦቨር ኤስ ስኩዌር ማይነስ ዋን ፕላስ ዋን ኦቨር ኤስ ስኩዌር ማይነስ ዋን ይሆናል ማለት ነው። ከዚህ ላይ ምን እናገኛለን? ላፕለስ ኦፍ ዋይ ኢዝ ኢኳልስ ቱ እነዚህ ተመሳሳይ ናቸው፣ ይደማመራሉ። 2 ኦቨር ኤስ ስኩዌር ማይነስ ዋን ኦቨር ኤስ ስኩዌር ፕላስ ኤስ ኦቨር ኤስ ስኩዌር ማይነስ ዋን ይሆናል ማለት ነው። ከዛ ምንድን ነው የምናደርገው? ቴክ ኤል ኢንቨርስ ቦት ሳይድ ቴኪንግ ኤል ኢንቨርስ ቦት ሳይድ ከዚህ ምን እናገኛለን? ኤል ኢንቨርስ ቦት ሳይድ ስናደርግ ምን ይቀራል? ዋይ ኦፍ ቲ ይቀራል ማለት ነው። ዘን ኢዝ ኢኳልስ ቱ ኤል ኢንቨርስ ኦፍ 2 ኦቨር ኤስ ስኩዌር ማይነስ ዋን ማይነስ ኤል ኢንቨርስ ኦፍ 1 ኦቨር ኤስ ስኩዌር ፕላስ ኤል ኢንቨርስ ኦፍ ኤስ ኦቨር ኤስ ስኩዌር ማይነስ ዋን ይሆናል ማለት ነው። this is equals to y of t is equals to 2 times sin hyperbolic t minus t plus ይሄ ምን ይሆናል? ማይነስ ነው እዚህ ጋር ኮስ ሃይፐርቦሊክ ቲ ይሆናል ማለት ነው። እስቲ ይህን ጥያቄ ደግሞ እንስራ። by using Laplace transform find the solution of this one. Step 1 ምን እንደምታደርጉት take Laplace both side which is Laplace of y prime minus y is equals to Laplace of 3 ይሆናል ማለት ነው። this will becomes Laplace of y prime minus Laplace of y is equals to Laplace of 3 ማለት 3 over s ይሆናል ማለት ነው። ፈርስት ደሪቬቲቭ ነው የዚህ ላፕለሱ ምን ይሆናል? s times Laplace of y minus y of 0 ይሆናል ማለት ነው። ማይነስ ላፕለስ ኦፍ ዋይ ኢዝ ኢኳልስ ቱ 3 ኦቨር ኤስ ይሆናል ማለት ነው። ከዛ ቀጥሎ ምንድነው የምናደርገው? ኢኒሻል ኮንዲሽን አፕላይ እናደርጋለን ማለት ነው። ኤስ ታይምስ ላፕለስ ኦፍ ዋይ ማይነስ ዋይ ኦፍ 0 ስንት ነው? ማይነስ 2 ነው። ፕላስ 2 ይሆናል ማለት ነው። ማይነስ ላፕለስ ኦፍ ዋይ ኢዝ ኢኳልስ ቱ 3 ኦቨር ኤስ ይሆናል ማለት ነው። ቴክ ዘ ኮመን which is s minus 1 times Laplace of y is equals to 3 over s minus 2 ይሆናል ማለት ነው። ይሄ ማለት ነው 3 minus 2s over s ይሆናል ማለት ነው። solving for Laplace of y is equals to 3 minus 2s over s minus 1 ይሆናል ማለት ነው። s into s minus 1 ይሆናል ማለት ነው። then after by using partial fraction 3 minus 2s over s into s minus 1 will becomes a over s plus
ቢ ኦቨር ኤስ ማይነስ ዋን ይሆናል ማለት ነው። ዘን ለኤ እና ለቢ ሶልቭ አድርጉ። ማይነስ ስሪ እና ቢ ዋን ታገኛላችሁ ማለት ነው። ዘን ላፕለስ ኦፍ ዋይ ምን ይሆናል ማለት ነው? ላፕለስ ኦፍ ዋይ ምን ይሆናል ማለት ነው? ማይነስ ስሪ ኦቨር ኤስ ፕላስ ዋን ኦቨር ኤስ ማይነስ ዋን ይሆናል ማለት ነው። ዘ ኔክስት ስቴፕ ቴክ ኤል ኢንቨርስ ቦት ሳይድ ኤል ኢንቨርስ ዲስ ኤል ኢንቨርስ ኦፍ ዲስ ስታደርጉ ምን ታገኛላችሁ? ዋይ ኦፍ ቲ ኢዝ ኢኳልስ ቱ ኤል ኢንቨርስ ኦፍ ስሪ ኦቨር ኤስ ፕላስ ማይነስ ስሪ ነው። ማይነስ ስሪ ኦቨር ኤስ ፕላስ ኤል ኢንቨርስ ኦፍ ዋን ኦቨር ኤስ ማይነስ ዋን ይሆናል ማለት ነው። ፍሮም ዲስ ዋን ዋይ ኦፍ ቲ ኢዝ ኢኳልስ ቱ ማይነስ ስሪ ፕላስ ኢ ዘ ፓወር ኦፍ ቲ ይሆናል ማለት ነው። ዋይ ኦፍ ቲያችን። እሺ ይህን ጥያቄ ደግሞ እስቲ አብረን እንስራ። ሶልቭ ዚስ ኢኒሻል ቫሉ ፕሮብለም ባይ ዩዚንግ ላፕላስ ትራንስፎርም። ስቴፕ ዋን ቴክ ላፕላስ ቦት ሳይድ this will become Laplace of y second plus 6 times y prime plus 34y is equals to Laplace of 0 ይሆናል ማለት ነው። This will become also Laplace of y second plus 6 times Laplace of y prime plus 34 times Laplace of y is equals to 0 ይሆናል ማለት ነው። y second ሲሆን ላፕላስ ትራንስፎርሙ ምን ይሆናል? s square times Laplace of y minus s times y of 0 minus y derivative of 0 y derivative of 0 plus 6 times Laplace of y prime ማለት s times Laplace of y minus y of 0 plus 34 times Laplace of y is equals to 0 ይሆናል ማለት ነው። ያ ፍሮም ዚስ ዋን ከዛ በመቀጠል ምን እንደምናደርገው ኢኒሻል ኮንዲሽን አለ y of 0 እና y derivative of 0 አፕላይ እናደርጋለን ማለት ነው። this will becomes s square Laplace of y minus s times y of 0 ማለት 3 ነው ማይነስ 3s ይሆናል ማለት ነው። 3s ማይነስ y derivative of 0 ማለት 1 ነው 1 ይሆናል ማለት ነው። ፕላስ 6 times 6s times Laplace of y ማይነስ y of 0 ማለት 3 ነው። እቺ የጋራ ናት ማለት ነው። ማይነስ 3 ማይነስ 18 ይሆናል ማለት ነው። ፕላስ 34 ታይምስ ላፕላስ ኦፍ y is equals to 0 ይሆናል ማለት ነው። ኤል ኦፍ y ያላቸውን ኮሌክት እናደርጋለን። this will becomes s square plus 6x plus 34 times Laplace of y is equals to ሌሎቹን to the right ሙቭ እናደርጋለን ማለት ነው። እነዚህ ይደማመራሉ ማይነስ 19 ይሆናሉ። 19 ፕላስ ይሆንና ፕላስ 3s ይሆናል ማለት ነው። 19 ፕላስ 3s ይሆናል ማለት ነው። ዘን ሶልቪንግ ፎር Laplace of y ምን እናገኛለን? 19 ፕላስ 3s ኦቨር s ስኩዌር ፕላስ 6x ፕላስ 34 ይሆናል ማለት ነው። እሺ ከዛ ምንድነው የምናደርገው? ቴኪንግ ኤል ኢንቨርስ ቦት ሳይድ ኤል ኢንቨርስ y of t ምን ይሆናል ማለት ነው? ኤል ኢንቨርስ ኦፍ 19 ፕላስ 3s ኦቨር s ስኩዌር ፕላስ 6x ፕላስ 34 ይሆናል ማለት ነው። this can be written as L inverse of 3 into
ኤስ ፕላስ 3 ፕላስ 10 ኦቨር ኤስ ፕላስ 3 ሆል ስኩዌር ፕላስ 25 ይሆናል ማለት ነው። ፍሮም ዲስ ዋን ዋይ ኦፍ ቲ ኢዝ ኢኳልስ ቱ ኤል ኢንቨርስ ኦፍ 3 ኢንቱ ኤስ ፕላስ 3 ኦቨር ኤስ ፕላስ 3 ዘ ሆል ስኩዌር ፕላስ 25 ፕላስ ኤል ኢንቨርስ ኦፍ 10 ኦቨር ኤስ ፕላስ 3 ዘ ሆል ስኩዌር ፕላስ 25 ይሆናል ማለት ነው። ዚስ ኢዝ ኢኳልስ ቱ ሲንስ inverse Laplace transform is linear, this will become 3 times L inverse of S plus 3 over S plus 3 the whole square plus 25 plus 2 times L inverse of 5 over S plus 3 the whole square plus 25 ይሆናል ማለት ነው። From this one y of t is equals to 3 times a raised to minus 3t cos 5t plus 2 times e raised to minus 3t times sin 5t ይሆናል ማለት ነው። በዚህ መልኩ ጥያቄ ደጋግማችሁ ስሩ። ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮመንት አድርጉልኝ። ማንበብ ሙሉ ሰው ያደርጋል። ሃቭ ኤ ናይስ ታይም። ባይ ባይ።